እሺ ክቡራን አድማጮቼ እና ተከታዮቼ እንደምን ዋላችሁ አደራችሁ። ምናልባት አንዳንድ ጥያቄዎች ስላሉ ለነሱ መፍትሄ ለመስጠት ነው። የብልት መንቆላሸት፣ የብልት ማታጠፍ፣ የብልት መልፈስፈስ፣ የብልት ቶሎ መርጨት፣ የብልት ችግር፣ የፍላጎት ማጣት ችግር ምናምን ካገጠማችሁ መጀመሪያ ወደኛ ሪፖርት ከማድረግ በፊት አትክልት ነገሮችን መመገብ፣ ከዚያም በኋላ ደግሞ እረፍት መውሰድ፣ ጧት በቀዝቃዛ ውሃ መታጠብ፣ ገላችሁን መታጠብ፣ እሱን ነገር አድርጋችሁ ማየት ነው። እሱን አድርጋችሁ ካረጋችሁ በኋላ ምንም አይነት መንቀሳቀስ ከሌለ፣ ምንም አይነት መፍታታት ነገር ከሌለው፣ በነገራችን ላይ ጧት በቀዝቃዛ ውሃ ስትታጠቡት የሚነሳ ከሆነ ትኮማተራለች። ይኮማተርና ይሄን አውራጣ ታከላለች ከሰውነታችሁ ጋር አዳ ጥብቅ ብላ በጣም ጠባቃ ትሆንና ያቺ ፍሌክሲብል የሆነው ቆዳው ተሰብስቦ በጣም ጠንካራ ይሆናል ማለት ነው። የሚነሳ ነገር ከሆነ የማይነሳ ከሆነ ግን ይኸው እንደዚያው እንደተልፈሰፈሰ እንደዚህ እንደተንዘላዘለ ነው የሚቀረውና እሱን ነገር ከዚያ በኋላ ወደኔ ደውላችሁ ማማከር ትችላላችሁ። ስታጠበው በቀዝቃዛ ውሃ ምንም ለውጥ የለውም፣ ባልታጠበውም እንደዚህ ሆኖ ብታጠበውም እንደዚህ ሆኖ ካላችሁ እሱ ነገር በጣም የዚህ ወደ ብልታችሁ የሚሄደው የደም ቧንቧና ከደም ቧንቧዎች ጋር ስምሪት ያደረጉት ሆርሞኖች ሙሉ በሙሉ ስራ አቁመዋል ማለት ነው። የዘመናዊ ሐኪሞችን እርዳታ ጭምር ሊጠይቅ ይችላል። ከዚያ ውጪ ግን የመናፍስት ችግር ከሆነ የሚነሳ ከሆነ በሆነ በሳይኮሎጂ በአመጋገብ ችግር በአባላዘር በሽታ በልዩ ልዩ መንገድ ይወደቀ ከሆነ ግን ቀነሰ ከሆነ አንዳንድ ጊዜ ሌሊት ይነሳል እንደተኛችሁ፣ አንዳንድ ጊዜ ስሸኑ የሆነ ነገር ምልክት ያሳያል። ሽንታችሁን ጠዋት ስሸኑና ሲወጥራችሁ። ሌላው ደግሞ እንደገና ደግሞ እንደነገርኳችሁ በቀዝቃዛ ውሃ ስትታጠቡ ልዩነት ይኖረዋል፣ በአመጋገብም ልዩነት ይኖረዋል። በነገራችን ላይ ቅባት ምግብ እና እንደዚህ ጮማ የበዛበት ምግብ አይመከርም። አትክልት ነገሮችን እያቀያየራችሁ ለመመገብ ሞክሩ። እንደዚህ ያደርጋችሁ በነገራችን ላይ መታከም ብቻ አይደለም፣ እየደወላችሁ ማማክሩኝ። ያለቃ ይባቢ አበበ ነኝ። አመሰግናለሁ።